ሊጀምር ሁለቱ ቡድኖች ወደ ሜዳ ገብተዋል። በዛሬው ዕለት የተለያዩ የደቡብ አፍሪካ ደጋፊዎች እንደምትሰሙት ከጀርባ የቡቡዜላ ድምጽ እና ጩኸት የምትሰሙት የደቡብ አፍሪካ ደጋፊዎች ናቸው። እንዲሁም ሊጀምር ከዳኞቹ ጋር ተጫዋቾቹ እየተዋወቁ ይገኛሉ። በሁለቱ ብሔራዊ ቡድኖች መካከል የሚደረገው ጨዋታ የመጀመሪያው ዙር ነው። ሁለተኛው ዙር ሳምንት ወደ ፕሪቶሪያ በመሄድ የኢትዮጵያ ብሔራዊ ቡድን የመልሱን ጨዋታ ያደርጋል። አረንጓዴ ቁምጣና ቢጫ ግንባር ላይ ያደረገው ደግሞ የደቡብ አፍሪካ ብሔራዊ ቡድን ባንቱ ዋናዎች ናቸው። አሁን ጨዋታው ተጀምሯል። ሰባ ኃይለ ሚካኤል ኳስ ይዛለች። አሁንም 3 ቁጥሯ አለች። አዎ እንደገና ለምለም አስታጥቄ ሸግራ ነበር። በጣም አደገኛ ኳስ ተዘጋጅታለች። መጣ ዘበተች ኳስ ቀጥታ ጎል ሴተደሌን አው እንደገና ማህሌት ምትኩ አለበች። እንደገና እዳት ካሱ ሁለተኛውን ጎል አስቆጥራለች። የማህሌት ስራ ነው። እውነት ለመናገር የማህሌት ስራ ነው። ለህዳት ካሱ ደግሞ በሲሴ እግር ስር በሲሴ እግሮች መሃል ጎሉን አስቆጥራለች። የኢትዮጵያ ብሔራዊ ቡድን 2-0 እየመራ ይገኛል። ፀሐይነሽ ጁላ ለመምታት ዝግጅት ላይ ትገኛለች። የዕለቱን አልቤተር ፊሽካ እየጠበቀች ነው የምትገኘው። መታችው ኳስ ዘገይቷል። በጣም አዲጫው ነገር ግን ዳኛው ጨዋታውን ቀጥሏል። አሁን ጨዋታው እግሩን ኳስ ነው። አዎ ለመጀመሪያ ጊዜ አደገኛ ኳስ ነበር። አበባየው ጣሰው የልደታዋ ክፍለ ከተማ ግብ ጠባቂ ቀድማ በመውጣቷ ኳሱን ማዳን ችላለች። የመጀመሪያው አጋማሽ ተጠናቋል። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን የደቡብ አፍሪካቸውን 2-0 እየመራ እረፍት ወጥቷል። ማህሌት ምትኩ በግሩም ሁኔታ አልፋታለች። ባሌቶ ደግሞ እንደገና ወጣ 18 ቁጥሯ ሌንዶልፋ ምታታለች። አሁን በጣም ህዳት ካሱ የኢትዮጵያ ብሔራዊ ቡድን በህዳት ካሱ አማካኝነት 3ኛውን ጎል አስቆጥሯል። አሶሬ ለፀሐይነሽ ጁላ። ፀሐይነሽ ጨዋታው ተጠናቀቀ። የኢትዮጵያ ብሔራዊ ቡድን የደቡብ አፍሪካውን ከ17 ዓመት በታች 3-0 በሆነ ውጤት አሸንፏል። ማናየሽ ተስፋዬ የመጀመሪያውን፣ ህዳት ካሱ ሁለተኛውና 3ኛውን ጎል አስቆጥረዋል። 3-0 በሆነ ውጤት የኢትዮጵያ ብሔራዊ ቡድን የደቡብ አፍሪካ ከ17 ዓመት በታች ብሔራዊ ቡድንን ከጨዋታ ብልጫ ጋር አሸንፎ መውጣት ችሏል።